ሰላም አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ አልሐምዱሊላህ። ባላችሁበት ሰላማችሁ ዝት ይበል። እንደዚሁም ክርስቲያን ወገኖችን ሰላም ብያለሁኝ። ባላችሁበት ሰላማችሁ ይብዛ። ዛሬ ይሄ ምንድነው እሱ ታውን ፊት አሳይቻችኋለሁኝ፣ ግን በዶሮ ምንድነው እሱ ሲኒየተል ብጣጥስ ማለት ነው። እንደዚህ በአማረ ሁኔታ ሰርቻለሁኝ። በክሬምና ግሽጣ ተጠቅሜያለሁኝ። ቲማቲም ምናምን አልተጠቀምኩም። እዚህ ጋር ከዝበራ ዱቄት የተፈጨና ፍልፍል አስወድ ተጠቅሜያለሁኝ። ከዛ አንድ ሁለት ቃሪያ ተጠቅሜያለሁ። ምንድነው ያደረኩት? በሽንኩርት ብቻ ነው የጠበስኩት ማለት ነው። በሽንኩርት ብቻ ጠብሼዋለሁ። እዚህ ጋር ደግሞ እንደዚህ ድንቼን አዘጋጅቻለሁ ማለት ነው። እዚህ ጋር ደግሞ እንደዚህ እንትን አዘጋጅቻለሁ የምሰራበትም ማለት ነው። ከዛ አሁን ለምን አደረጋለሁ ዘይት ትንሽ ቀባሁት ማለት ነው። ከዛ እዚህ ጋር እንደዚህ እያደረግን እናስተካክለዋለን ማለት ነው። እንደዚህ እናስተካክለውና ያው ድንቹን ልጬ ከትፌ ቀቀልኩትኝ ማለት ነው። በጣም እስከሚበስል ድረስ ቀቅየዋለሁ። ከዛን እንደዚህ በሆነ ነገር ድፍጥ አደረኩት፣ የሆነ ፍርፍር እንዲል ማለት ነው፣ ቅልጥ እንዲል። ከዛ በኋላ ላይ ያው የሚጠበቅብን እንደዚህ እዚህ ላይ ማድረግ ነው ማለት ነው። እንደምትወዱት ተስፋ ነው ማለት ነው። ተስፋ አድርጌያለሁኝ። አሪፍ አሰራር ነው ነገራችን ላይ ማለት ነው። እንደዚህ ልክ እንደ ታችኛው ከላይ እናለብሰዋለን ማለት ነው። እንደዚህ እናለብሰውና ከላይ ድንች እናደርጋለን ማለት ነው። እዚህ ጋር አሁን እንደዚህ ተላይም ተጠቀምኩ። አይ ከውስጥ ላይ እንትን አለ፣ ከላይ ደግሞ ደስ ተጠቀምኩ። የምናስተካክለው እንደዚህ ያደረግን እናስተካክላለን ማለት ነው። እዛን ወደ ፎራን እናስገባዋለን ማለት ነው። ጨረስን ማለት ነው። ይሄን ቅመም እንጠቀማለን ማለት ነው።
ውዶቼ እንግዲህ እንደዚህ ሆኖ በስሏል። በጣም ያምራል እንደምታዩት እንደዚህ እና ቀጣይ ደግሞ ያው እንደዚህ አይነት ነገር ስንሰራ ሰላጣ እንጨምራለን ማለት ነው። እዚህ ጋር ቸርችር አለኝ፣ እዚህ ጋር ደግሞ ጋር አለኝ ማለት ነው። ከዛን ይሄን ደግሞ እናዘጋጅና አንድ ላይ እናቀርብላችኋለን ማለት ነው። ምክንያቱም ያው አረብ ታውቃላችሁ የሆነ እንትን ሚክስ ነገር ይፈልጋል ማለት ተጨማሪ ምግብ